በዚህ ሳምንት በተለያዩ የአውሮፓና የዓለም ክፍሎች በተደረጉ የአትሌቲክስ ውድድሮች ኢትዮጵያውያን አትሌቶች በትልቁ የሀገራችንን ባንዲራ ከፍ አድርገው ያውለበለቡበት ሳምንት ሆኖ ተጠናቋል። ብዙ ውድድሮች በዚህ ሳምንት ነበሩ። በእነዚህ ውድድሮችም ኢትዮጵያውያን አትሌቶች አብዛኞቹ በአንደኛ ደረጃ ያጠናቀቁበት ዕለቶችን አሳልፈዋል። ከትራክ ውጪ በተደረጉ በእነዚህ የማራቶንና እንዲሁ የግማሽ ማራቶን ውድድሮችም ኢትዮጵያውያን አትሌቶች በትልቁ ድሎችን ያስመዘገቡባቸው ናቸው። እነዚህን ውድድሮች ነው ዛሬ ወደ እናንተ የምናደርሰው። ውድ ቤተሰቦቻችን እንዴት አላችሁልን? ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። ይህንን ቻናላችን ያልተቀላቀላችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። ኢትዮጵያውያን አትሌቶች በዓለም ደረጃ በትልልቁ የሀገራችንን ባንዲራ ከፍ ያደረጉባቸውን የአትሌቲክስ ውድድሮች እየተከታተልን ወደ እናንተ የምናደርስበት ከዚህ በፊትም ጀግኖች አትሌቶቻችን በተለያዩ የዓለም የአትሌቲክስ መድረኮች ላይ ሀገራችንን ያስጠሩበትና ባንዲራችንን ከፍ ያደረጉባቸውን ውድድሮች በዶክመንተሪ መልክ ወደ እናንተ የምናደርስበት ቻናላችን ነው። ስለምትከታተሉን ከልብ አድርገን እናመሰግናለን። ወደ ዛሬው ፕሮግራማችን በቀጥታ እናመራለን። በሳምንቱ መጨረሻ የተለያዩ ውድድሮች ኢትዮጵያውያን አትሌቶች የተካፈሉባቸው ውድድሮች ነበሩ። ከነዚህ መካከል የቶኪዮ እንግዲህ የግማሽ ማራቶን ውድድር በጃፓን ቶኪዮ የተደረገ ነበር። ከዛ በተጨማሪ የ50ኛው የአምስተርዳም ማራቶንም ኢትዮጵያውያን አትሌቶች በትልቁ ድል ያገኙበት ውድድር እንደሆነ ተመልክተናል። ከዛ በተጨማሪ የቲሲኤስ እንዲሁ ቶሮንቶ ዋተር ፍሮንት ማራቶንም በዚህ ሳምንት የተደረገና ኢትዮጵያውያን አትሌቶች ድል የቀናቸው ውድድር እንደሆነ በትልቁ የተመለከትንበት ነው። ከነዚህ መካከል በቶሮንቶ ዋተር ፍሮንት ኢትዮጵያውያን አትሌቶች በአንደኝነት ያጠናቀቁበት ነው። በተለይ በወንዶቹም በአንደኝነት እንዲሁ ያጠናቀቅንበት ውድድር ሆኖ ተጠናቋል። በቶኪዮ ሌጋሲ ሃፍ ማራቶን ውድድርም እንዲሁ ኢትዮጵያዊው አትሌት ሰለሞን ባረጋ ነው በዚህ ሳምንት በአንደኝነት ያጠናቀቀው። በአምስተርዳም በቲሲኤስ ማራቶን ደግሞ በጣም በትልቁ ኢትዮጵያውያን አትሌቶች ከአንደኛ እስከ 6ኛ ደረጃ ድረስ ይዘው ያጠናቀቁበት ውድድር እንደሆነ ነው የተመለከትነው። በ50ኛው የአምስተርዳም ማራቶን ኢትዮጵያውያን ሴት አትሌቶች ከአንደኛ እስከ 6ኛ ደረጃ ድረስ ተከታትለው በመግባት ድል ቀንቷቸዋል። በውድድሩ አይን አለም ደስታ ናት ውድድሩን በበላይነት በማጠናቀቅ የሀገራችንን ባንዲራ ከፍ ያደረገችው። ብርቱካንና እንዲሁም መቅደስ ደግሞ ተከታትለው በመግባት ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁ አትሌቶች ናቸው። በአጠቃላይ በሴቶቹ የቲሲኤስ አምስተርዳም ማራቶን ሆላንድ ላይ በተደረገው ውድድር አንደኛ ደረጃን ይዛ ያጠናቀቀችው አይን አለም ደስታ 2 ሰዓት ከ17 ደቂቃ ከ37 ሰከንድ በአንደኝነት ያጠናቀቀችበት ሰዓት ነው ኢትዮጵያዊቱ አትሌት። ሌላኛዋ ኢትዮጵያዊቱ አትሌት ብርቱካን ወልዴ 2 ሰዓት ከ17 ደቂቃ ከ56 ሰከንድ ሁለተኛ ደረጃን ይዛ አጠናቃለች። ሶስተኛ ደረጃን ይዛ ያጠናቀቀችው ኢትዮጵያዊቷ መቅደስ ሽመልስ ናት። 2 ሰዓት ከ19 ደቂቃ ከ56 ሰከንድ በመግባት ሶስተኛ ደረጃን ይዛ አጠናቃለች። አራተኛ ደረጃን ይዛ ያጠናቀቀችው ኢትዮጵያዊቷ ዋጋነሽ መካሻ ናት። 2 ሰዓት ከ20 ደቂቃ ከ24 ሰከንድ የገባችበት ሰዓት ነው። አምስተኛ ደረጃን ይዛ ያጠናቀቀችው ሌላኛዊቷ ኢትዮጵያዊት አትሌት ጋዲሴ ሙሉ ናት። 2 ሰዓት ከ21 ደቂቃ ከ01 ሰከንድ የፈጀባት ሰዓት ነው። ስድስተኛ ደረጃን ይዛ ያጠናቀቀችው ኢትዮጵያዊቷ አትሌት ቦሰና ሙለታ 2 ሰዓት ከ21 በሆነ የገባችበት ሰዓት እንደሆነ ተመዝግቧል። እነዚህ ከአንደኛ እስከ 6ኛ ድረስ የአንድንም ሀገር አትሌቶች ጣልቃ ሳያስገቡም ኢትዮጵያውያን አትሌቶች በሙሉ ጠቅልለው ያሸነፉበት ውድድር እንደሆነ የተመለከት ነው። 7ኛ ደረጃ ላይ ነው የኳታር አትሌት የሆነችው ሮዝ ቼሊሞ 2 ሰዓት ከ22 በመግባት 7ኛ ደረጃን ይዛ እንዳጠናቀቀችም የተመለከትነው ውድድር የሆነው። በወንዶቹ ኢትዮጵያውያን አትሌቶች ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። አንደኛ ደረጃን ይዞ ያጠናቀቀው ጂኦፍሬ ኪፕቹምባ የተባለ የኬንያ ተወዳዳሪ ነው። 2 ሰዓት ከ03 ከ31 ደግሞ የገባበት ሰዓት ነው። የቲሲኤስ አምስተርዳም ማራቶን በወንዶቹም አሸናፊ መሆን የቻለው እሱ ነው። በአንጻሩ በወንዶቹ ሁለተኛ ደረጃን ይዞ ያጠናቀቀው ኢትዮጵያዊው አትሌት ጸጋዬ ጌታቸው ነው። 2 ሰዓት ከ04 ከ19 የገባበት ሰዓት ነው። ለኢትዮጵያም ሁለተኛ ደረጃን ይዞ ያጠናቀቀው አትሌት ሆኗል። ሶስተኛ ደረጃንም ይዘን ያጠናቀቅነው እኛ ኢትዮጵያውያንን ጌታነህ ሞላ ሶስተኛ ደረጃን ይዞ ያጠናቀቀ አትሌታችን ነው። 2 ሰዓት ከ04
ከ20 ሰከንድ ደግሞ የፈጀበት ነው። ሁለተኛ ደረጃን ይዞ ያጠናቀቀው ጸጋዬ 2 ሰዓት ከ04 ከ19 ሰከንድ። በአንጻሩ ሶስተኛ ደረጃን ይዞ ያጠናቀቀው ጌታነህ ደግሞ 2 ሰዓት ከ04 ከ20 ሰከንድ። የአንድ ሰከንድ ልዩነት ነው በሁለተኛውና በሶስተኛው አትሌታችን መካከል የነበረው። ታንዛኒያዊው ጋብርኤላ እንግዲህ 2 ሰዓት ከ04 ከ35 እንዲሁ ደግሞ ጆሹዋ ቼፕተጋይ በ10 ሺና በ5000 ሜትር የምናውቀው ተወዳዳሪ በማራቶን ውድድር 5ኛ ደረጃን ይዞ ያጠናቀቀበት ነው። በተለይ ይህ አትሌት ባለፉት በኦሎምፒክና በዓለም አትሌቲክስ ሻምፒዮናዎች በ5000ና በ10000 ሜትር ኢትዮጵያውያን አትሌቶችን በትልቁ ሲፎካከርና የወርቅ ሜዳሊያውንም ሲነጥቀን እንደነበር እናስታውሳለን። በማራቶን ውድድር ግን 5ኛ ደረጃን ይዞ ነው ያጠናቀቀው ጆሹዋ ቼፕተጋይ ዩጋንዳዊው አትሌት። በአጠቃላይ የቲሲኤስ አምስተርዳም ማራቶን በወንዶችና በሴቶች የተመዘገበው ውጤት ደግሞ ይሄኛው ነው የሚመስለው። ሌላኛው የቶኪዮ ሌጋሲ ሃፍ ማራቶን የተደረገ ውድድር ነው። በዚህ ውድድር ላይ ኢትዮጵያዊው አትሌት ሰለሞን ባረጋ 2 ኬንያውያን አትሌቶችን አስከትሎ በአንደኛ ደረጃነት ማጠናቀቅ የቻለበት ውድድር ነው። ሰለሞን ባረጋ በተለይ አጨራረሱ እጅግ በጣም አስደናቂ እንደነበር ተመልክተናል። ሰለሞን ባረጋ 61 ደቂቃ ከ22 ሰከንድ ነው የፈጀበት። ያ ማለት 1 ሰዓት ከ01 ነው የገባው ማለት ነው። በአንጻሩ ሪቻርድ ኢቺር የተባለ የኬንያ ተወዳዳሪ ነው ተመሳሳይ እንግዲህ ሰዓት ነው ወይም 61 ከ22 ነው እሱም የገባው። በማይክሮ ሴከንዶች ናቸው እነዚህ ሁለት አትሌቶች የተለዩት። ሰለሞን ባረጋና ሪቻርድ ኢቺር በጣም ድንቅ ፉክክርን ማድረግ ችለዋል። አንደኛ ደረጃን ይዞ ያጠናቀቀው ግን ኢትዮጵያዊው አትሌት ሰለሞን ባረጋ ነው። 61 ከ22 ገብቷል። ሪቻርድ ኢቺር በአንጻሩ 61 ከ22 ገብቶ በማይክሮ ሰከንድ የተበለጠበትና ሁለተኛ ደረጃ ያጠናቀቀበት ውጤት ሆኗል። ሌላኛው ቤርናንድ ኪሚል የተባለ ደግሞ አትሌት 61 ከ34 በመግባት ሶስተኛ ደረጃን ይዞ ያጠናቀቀ ነው። በሴቶቹ ኬንያውያን አትሌቶች ናቸው አንደኛና ሁለተኛ ደረጃን ይዘው ማጠናቀቅ የቻሉት። ርብቃ ሟንጊ እንግዲህ የመጀመሪያ ተሳትፏ ነው የመጀመሪያ ውድድሯ ነው ይሄ ውድድር። ነገር ግን በአንደኝነት አጠናቃለች። 1 ከ08 ከ46 ነው የገባቸው ይህንን የግማሽ ማራቶን ውድድር ለማጠናቀቅ። ጃኔት ኒየቫ ደግሞ 1 ከ09 ከ08 በመግባት ሁለተኛ ደረጃን ይዛ ያጠናቀቀች አትሌት ናት። መስከረም ማሞ እሷም የመጀመሪያ ውድድሯ ነው ኢትዮጵያዊቷ አትሌት። ነገር ግን 1 ሰዓት ከ10 በመግባት ሶስተኛ ደረጃን ይዛ ማጠናቀቅ ችላለች። ኢትዮጵያዊቷ አትሌት መስከረም ማሞ በመጀመሪያ ውድድሯ ነው በግማሽ ማራቶን ውድድር ሶስተኛ ደረጃን ይዛ ማጠናቀቅ የቻለችበት ውድድር ሆኖ የተጠናቀቀው። ሌላኛው በትልቅ ጉጉት ሲጠበቅ የነበረው ውድድር የቲሲኤስ ቶሮንቶ ዋተርፍሮንት ማራቶን እንደሆነ ይታወቃል። በዚህ ውድድር ኢትዮጵያውያን አትሌቶች ቀደም ብለው ግምቶችን አግኝተው ነበር። ኢትዮጵያውያን አትሌቶች በ2025 ቶሮንቶ ዋተርፍሮንት ማራቶን ለዳግም የበላይነት በርካቶቹ ዝግጁ እንደሆኑ ሲነገር ነበር። ጥርት ያለው የበልግ አየር ከአድማስ በላይ የተንሰራፋበት የነበረው ቶሮንቶ በእሁዱ የቲሲኤስ ቶሮንቶ ዋተርፍሮንት ማራቶን ላይ የሚፎካከሩ 15 ኢትዮጵያውያን አትሌቶች 8 ወንዶችና 7 አትሌቶች በደስታ ተቀብለው ውድድሩ ላይ ተካፍለዋል። ሐሙስ ጠዋት ቶሮንቶ የደረሱት ኢትዮጵያውያን አትሌቶች ከረጅም ጉዞ ድካም የማገገሚያ በቂ እረፍት ከወሰዱ በኋላ ነው አርብ ጠዋትና አመሻሽ ላይ ቀለል ያሉ ልምምዶችን አድርገው የነበረው። በወንዶች ውድድር ላይ ከሚፎካከሩት ኢትዮጵያውያን በ2022 በቶሮንቶና በ2023 በኦታዋ እንዲሁ ደግሞ ዘንድሮ የግሉ ምርጡ የሆነው 2 ሰዓት ከ05 ከ37 ሰዓት በማስመዝገብ ጭምር በጃፓን ኦሳካ ያሸነፈው ይሁንልኝ አዳነ ከሚጠበቁት መካከል አንደኛው ነበር። ባለፈው ዓመት የቶሮንቶ ሻምፒየን ከመሆኑ በፊት በፓሪስ የግሉን ምርጥ ሰዓትም 2 ከ05 ከ33 ሰዓትም ድል ያደረገው ሙሉጌታ አሰፋ በአሸናፊነት ስሜት ነበር በዚህ ውድድር ላይ እንደሚገባ በርካቶች የጠበቁት። ወርቅነህ ታደሰ በዘንድሮ ውድድር ላይ ከሚሳተፉት መካከል ፈጣኑን የግል ምርጥ ሰዓትም የሚያስመዘገበው እሱ ነው። 2 ሰዓት ከ05 ከ07 ሰዓትም የያዘው አትሌት ነበር። ማራቶንን ከ2 ከ08 በታች መሮጥ የቻሉ በአጠቃላይ በላይ ጥላሁን፣ ድንቁ ካሳሁን፣ ምትኩ ጣፉማ ፉክክሩን ይበልጥ ጠንካራ እንደሚያደርጉትም ሲጠበቅ የነበሩ ናቸው። ተስፋ የደመቀና ዳኛቸው ማሩም ሌሎኞቹ ኢትዮጵያውያን ተወዳዳሪዎች እንዲሁ በዚህ ውድድር ላይ ሲጠበቁ የነበሩ ተወዳዳሪዎች ናቸው። ወረቀት ላይ እንግዲህ የኃይል ሚዛኑ ወደ ኢትዮጵያውያን ያጋደለ እንደነበረም በተለይ በወንዶቹ በኩል የተመለከትንበት ነበር። ባለፈው ዓመት ሁለተኛና ሶስተኛ ሆነው ያጠናቀቁት ኬንያውያኑ ዶሚኒክ ንጌሞ እና ሲሊ ኪፕቱም ደግሞ ከባድ ተፎካካሪዎች እንደሚሆኑ ነበር በርካቶች ግምቶቻቸውን ሲሰጡ የነበረው። ነገር ግን ይህንን ውድድር በአንደኝነት ያጠናቀቀው ኬንያዊው አትሌት ነው። ሊዮናርድ ላንጋት በአንደኝነት አጠናቋል። ኖህ ደግሞ እንዲሁ ኪምቦይ ሁለተኛ ደረጃን ይዞ ሲያጠናቀቅ፣ ሲላ ኪፕቶ ደግሞ ሶስተኛ ደረጃን ይዞ አጠናቋል። በዚህም ኢትዮጵያውያን አትሌቶች
በዚህ ውድድር ላይ ድል አልቀናቸውም። አራተኛና አምስተኛ ደረጃን ግን ይዘን አጠናቀናል። እንዲሁ ወርቅነሽ ታደሰ እንዲሁ ደግሞ ይሁንልኝ አዳነ አራተኛና አምስተኛ ደረጃን ይዘው ያጠናቀቁ አትሌቶች ናቸው። በአንጻሩ በሴቶች ግን ኢትዮጵያውያን አትሌቶች በአንደኝነት ያጠናቀቁበት ውድድርን ነው የተመለከትነው። ሹራ ደምሴ 2 ከ21 ከ03 በመግባት በአንደኝነት ውድድሯን በማጠናቀቅ ለኢትዮጵያ የወርቅ ሜዳሊያ ማስመዝገብ ችላለች። ቤቲ ቺፕ ኮሪር ደግሞ ሁለተኛ ደረጃን ይዛን ያጠናቀቀችው 2 ከ23 ከ45 የገባችበት ነው። አልማዝ ከበደ 2 ሰዓት ከ26 ከ40 በመግባት ሶስተኛ ደረጃን ይዛ አጠናቃ ለኢትዮጵያ የወርቅና የነሐስ ሜዳሊያ በሴቶቹ በኩል በቲኤስሲ ቶሮንቶ ወተርፍሮንት ማራቶንም ያገኘንበት ውድድር እንደሆነ ነው የተገለጸው። በወንዶቹ ውጤቱን ባናመጣም ነገር ግን በሴቶቹ ጥሩ ውጤት ማስመዝገብ የቻልንበት ውድድር ሆኖ ተጠናቋል። የቲሲኤስ ቶሮንቶ ዋተርፍሮንት ማራቶን። ወደ ቤተሰቦቻችን ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። ለዛሬ ከአዲስ አትሌቲክስ ያዝንላችሁ የአትሌቲክስ መረጃዎቻችን እነዚህን ይመስላሉ። በቀጣይም የአትሌቲክስ መረጃዎችን ይዘን ወደ እናንተ የምንቀርብ ይሆናል። ስለተከታተላችሁን ከልብ አድርጌ ያመሰግናለሁ። መልካም ጊዜ ይሁንላችሁ።